ሰላም ጸጋና ሰላም ይብዛላችሁ። እንዴት አላችሁ ጌታ ቤተሰቦች? ዛሬም ከእግዚአብሔር ቃል ክፍል አንድ ስፍራ አንብበን ሀሳቡን አብረን የምንከፋፈል ይሆናል። እግዚአብሔር ቃል በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ጀምሮ እንዲህ ብሎ ይናገራል። አብረን እናንብብ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩ በእኛ ፍጹም ሆኗል። የእግዚአብሔር የአምላካችን ስም ለዘላለም የተመሰገነ ይሁን። እንዲህ በሚል ሀሳብ የእግዚአብሔርን ቃል ሀሳብ እንከፋፈላለን። በፍቅር የሚኖር በእግዚአብሔር ይኖራል። ምን የሚል? በፍቅር የሚኖር በእግዚአብሔር ይኖራል። በፍቅር የማይኖር ደግሞ በእግዚአብሔር አይኖርም። ይህንን አንድ በአንድ የምንመለከት ይሆናል። እንግዲህ እግዚአብሔር አምላክ እኛን እንዴት እንደወደደን የእግዚአብሔር ቃል ይናገራል። ይህም ደግሞ እግዚአብሔር የራሱን ፍቅር የገለጠው በልጁ በኢየሱስ ክርስቶስ በኩል ነው። ኢየሱስ ክርስቶስ ደግሞ ነፍሱን አሳልፎ ስለኛ ስለ ኃጢአተኞች አሳልፎ በመስጠት እኛን ወዶናል። መጽሐፍ ቅዱስም እንደሚናገር ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለም ብሎ ይናገራል። ስለዚህ ማንም ሲወደን ነፍሱን አሳልፎ አይሰጥንም። እንግዲህ ክርስቶስ ጻድቅ ሆኖ ሳለ እኛን ኃጢአተኞችን ጻድቃን ሊያደርግ ዘንድ ሲወድ ራሱን ለእኛ በመስጠት ነበር። ራሱ ለእኛ በመሞት እኛን ደግሞ ከኃጢአት አረንቋ ውስጥ አወጣን። እግዚአብሔር አምላክ እኛን ስለወደደ አንድያ ልጁን ኢየሱስ ክርስቶስን ለሞት አሳልፎ እስከ መስጠት ድረስ ወደደን። በዚህ ነው የእግዚአብሔር ፍቅር ያወቅነው። ፍቅርንም ደግሞ ያወቅነው ይሄ ነው፣ በዚህ ነው። እውነተኛ ፍቅር እግዚአብሔር እኛ እንደወደደ ነው እንጂ እኛ እግዚአብሔርን እንደወደድነው አይደለም። እግዚአብሔር እኛን እንደወደደን በዚህ እናውቃለን። እግዚአብሔር እኛን እንደወደደን ልክ ባንወድ እንኳን እርሱ በወደደበት ፍቅር በገባንና በተረዳን ልክ ደግሞ ይህንን ፍቅር ደግሞ ልንገልጥ ልኖረው ዘንድ ይገባናል። ስለዚህ እንዴት ነው ያንን ፍቅር የምንገልጠው የምናሳየው? እዚህ ክፍል ላይ እንደሚናገር እግዚአብሔር እኛን ከወደድን እኛ ደግሞ ከእግዚአብሔር ከተወለድን እርስ በርሳችን ደግሞ አጥብቀን ልንዋደድ ዘንድ ይገባናል። እርስ በርሳችን የማንዋደድ ከሆነ ከእግዚአብሔር አልተወለድንም። ከእግዚአብሔር የተወለደ ሰው በፍቅር ይኖራል። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? አንደኛ ዮሐንስ መልእክት ምዕራፍ 3:14 ላይ ሲናገር እግዚአብሔር ሳይሆን በፍቅር የሚኖር ከጨለማ ወደ ብርሃን እንደመጣ ከሞት ወደ ሕይወት እንደተሸጋገረ በዚህ ያውቃል ይላል። አንድ ሰው በክርስቶስ ኢየሱስ መዳኑን ራሱን የሚያሳየው ፍሬዎች መካከል አንደኛውና ዋነኛው ፍቅር ነው። ስለዚህ ሰው ከጨለማ ወደሚደነቀው ብርሃን፣ ሰው ከሞት ወደ ሕይወት እንደተሸጋገረ የምናውቅበት አንደኛው ምልክት ፍቅር ነው። እግዚአብሔር ራሱ ፍቅር ነው ማለት እግዚአብሔር የፍቅር ባህሪ አለው ሳይሆን ራሱ እግዚአብሔር ፍቅር ነው። ይሄ የእግዚአብሔር ኔቸር ነው። ስለዚህ አንድ ሰው ከእግዚአብሔር ሲወለድ ያንን ኔቸር ነው የሚላበሰው። መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። እርሱ ስለ እኛ ነፍሱን አሳልፎ እስከ መስጠት ድረስ እንደወደደን እኛም እንዲሁ ደግሞ ነፍሳችን ስለ ባልንጀሮቻችን አሳልፈን እስከ መስጠት ድረስ ልንወዳቸው ዘንድ ይገባናል ብሎ የእግዚአብሔር ቃል ይናገርልናል። ሰው በፍቅር የሚኖር ሰው በእግዚአብሔር ይኖራል።
ዕለት ዕለት ማለት አንድ ጊዜ ብቻ ኖረነው የምንተወው ጉዳይ ሳይሆን እስከ ዕለት ሞታችን እስከ ዕለት ፍጻሜያችን ድረስ ይህንን ፍቅር በየዕለቱ እንኖረዋለን። ፍቅርን ሊያውቅ የሚፈልግ ሰው ወደ ክርስቶስ ዘወር ይበል ይላል መጽሐፍ ቅዱስ ሲናገር። እውነተኛ ፍቅርን ሊያውቅ ዘንድ፣ እውነተኛ ፍቅርን ሊማር ዘንድ፣ እውነተኛ ፍቅርን ለመኖር የሚፈልግ ሰው ወደ ኢየሱስ ክርስቶስ ይመልከት ብሎ የእግዚአብሔር ቃል ይናገርልናል። ምክንያቱም እውነተኛ የሆነው ፍቅር የተገለጠው የእግዚአብሔር የአብ ፍቅር የተገለጠው በልጁ በኢየሱስ ክርስቶስ በመስቀልና በሞቱ ስራ ስለሆነ እግዚአብሔር ዓለምን እንዲሁ ወዷልና ይላል። ምክንያቱም እኛ በእግዚአብሔር ለመወደድ ምንም አይነት መስፈርት የምናሟላ ሰዎች አይደለንም። ነገር ግን እግዚአብሔር አምላክ በአንድያ በልጁ በሚወደው በልጁ በኢየሱስ ክርስቶስ በኩል እኛን ወደደን። ስለ ኃጢአታችን ማስተሰሪያ የሆነ ዘንድ ልጁን ኢየሱስ ክርስቶስን ወደዚህ ዓለም ላከ። መጽሐፍ ቅዱስ ሰዎች እርስ በርሳቸው ባልንጀራ ከባልንጀራ ጋር ሳይዋደዱ እግዚአብሔርን ብቻ ወዳለሁ ማለት በራሱ ሐሰት እንደሆነ የእግዚአብሔር ቃል ይናገርልናል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 ጀምሮ ሲናገር ይህንኑ ሐሳብ ይናገርልናል። መጽሐፍ ቅዱስ በአጠገቤ ያለው የምታየውን ወንድምን ሳትወድ እግዚአብሔርን እወዳለሁ ማለት ሐሰት ነው ብሎ መጽሐፍ ቅዱስ ይናገርልናል። ነገር ግን እግዚአብሔርን እወዳለሁ የሚል ሰው ደግሞ ባልንጀራውን ይወድ ዘንድ ይህች ትእዛዝ ደግሞ ከእርሱ አለችኝ ይላል። ስለዚህ መጽሐፍ ቅዱስ ሲናገር እግዚአብሔርን በፍጹም ልበ፣ በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ካለ በኋላ ባልንጀራህን ደግሞ እንደ ራስህ የሚል ከራስህ አስበለጠ ውደደው ነው። ክርስቶስ እንግዲህ ነፍሱን አሳልፎ እስከ መስጠት ድረስ እንደወደደን እንዲሁ እኛም ደግሞ ስለ ባልንጀሮቻችን ነፍሳችን አሳልፈን እስከ መስጠት ድረስ ልንወዳቸው ዘንድ እንደሚገባን የእግዚአብሔር ቃል ያስተምረናል። የአምላካችን የእግዚአብሔር ስም ዘላለም የተመሰገነ ይሁን። በፍቅር የሚኖር በእግዚአብሔር ይኖራል። ፍቅር በአቅማችን የምናመጣው ነገር አይደለም። የመንፈስ ቅዱስ ፍሬ፣ የመንፈስ ቅዱስ ውጤት ነው። ሰው ከእግዚአብሔር ጋር ህብረትን ባበዛ ጊዜ በውስጡ በመንፈስ ቅዱስ የሚያፈራው ፍሬ ፍቅር ነው። እንግዲህ መጽሐፍ ቅዱስ የሚናገረው የመንፈስ ቅዱስ ፍሬዎች በገላትያ መጽሐፍ ምዕራፍ 5 ከቁጥር 22 ላይ ይህን ሐሳብ ይናገርልናል። የመንፈስ ቅዱስ ፍሬዎች እነዚህ ናቸው: ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ ትዕግስት፣ እምነት፣ የዋህነት፣ ራስን መግዛት የሚባሉ ነገሮች ሁሉ ከእግዚአብሔር ጋር ባለ ኢንቲሜሲ ቅርርብነት፣ ከእግዚአብሔር ጋር ባለ ህብረትና ፌሎሺፕ ህብረት የሚመጡ ነገሮች ናቸው እንጂ እንዲሁ ሰው ነፍሱን ስለ ባልንጀራው አሳልፎ እስከ መስጠት ድረስ ሊወድበት የሚችልበት ብቃት የለውም። ያንን ብቃት የሚሰጠው መንፈስ ቅዱስ ነው። ይህን የመንፈስ ቅዱስ ብቃት ደግሞ ልናገኝ ዘንድ የምንችለው ዕለት ዕለት ወደ እሱ በመጠጋት ነው። የአምላካችን ስም ዘላለም የተመሰገነ ይሁን። በፍቅር የሚኖር በእግዚአብሔር ይኖራል። ተባረኩ። እንግዲህ ይህን የዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብራችሁን አገልግሉ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ።